ፋራ የሚለው ቃል እዚህ መጽሐፍ ቅዱስ ውስጥ እንዳለ ስንቶቻችሁ ታውቃላችሁ? ቆይ የት ቦታ እንዳለና ትርጉሙንም ምን ማለት እንደሆነ ልንገራችሁ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። የመደመር ምልክቷን እየተጫናችሁ ደግሞ ፎሎ አድርጉት ቤቱን። ፋራ የሚለው ቃል እዚህ መጽሐፍ ቅዱስ ላይ በመጽሐፈ ኢያሱ ምዕራፍ 18 ቁጥር 23 ላይ ታገኙታላችሁ። ፋራ ማናት ስትሉ ደግሞ ኢያሱ ለ12ቱ ነገደ እስራኤል ማለት ነው ርስት ሲያከፋፍል ለብንያም ነገድ ካከፋፈላቸው ከተሞች አንደኛዋ ከተማ ናት ፋራ የምትባለው ማለት ነው። ስለዚህ መጽሐፍ ቅዱስ መጽሐፈ ኢያሱ ምዕራፍ 18 ቁጥር 23 ላይ ታገኙታላችሁ። ታዲያ ፋራ ማለት ትርጉሙ ምን ማለት ነው ብለን ደግሞ የትርጉም መጽሐፍትን ስናገላብጥ ምን ማለት መሰላችሁ? ፋራ ማለት ጊደር ማለት ነው ይላል። ጊደር ማለት ነው። ጊደር ታውቃላችሁ አይደል? ትልቅዬ ሴት ጥጃ ማለት ነው። ገና ላም ያልሆነች ማለት ነው ጊደር ማለት እና ፋራ ማለት ትርጉሙ ጊደር ማለት ነው። በመጽሐፍ ቅዱስ ውስጥ ደግሞ ለብንያም ነገድ ከተከፋፈሉ ከተሞች አንደኛዋ ፋራ ትባላለች ማለት ነው። በእኛ ቋንቋ እንግዲህ ፋራ ማለት ምን ማለት ነው? ያልነቃ ምናምን እንደዚያ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።